የመንፈስ ቅዱስ መኖር በአማኞች ሕይወት ውስጥ ከሚሰጣቸው ዋና ዋና ጥቅሞች በጥቂቱ ዛሬ እንመለከታለን። መጽሐፍ ቅዱስ ሮሜ መጽሐፍ ምዕራፍ 8 ቁጥር 11 ላይ እንደዚህ የሚል ቃል አለ። እንደዚህ ይላል፣ በጣም የሚደንቅ ቃል ነው። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር፣ ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። ደግመዋለሁ። ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር፣ ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጣል። እንግዲህ እዚህ ቦታ ላይ ሐዋርያው ጳውሎስ ምን እያለ ነው? ኢየሱስን ከሙታን ያስነሳው የእርሱ መንፈስ ይላል። ኢየሱስን ከሙታን ያስነሳው እግዚአብሔር አብ፣ እግዚአብሔር አባታችን ነው። ስለዚህ የእግዚአብሔር አብ ወይም የአባታችን መንፈስ በውስጣችን ቢኖር ያለ ነው ጳውሎስ እዚህ ቦታ ላይ በእናንተ ውስጥ ክርስቶስን ከሙታን ያስነሳው። ሮሜ መጽሐፍ ምዕራፍ 10 ላይ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ደግሞ ይድናል ብሎ ይናገራልና ጌታችን ኢየሱስ ክርስቶስን ከሙታን ያስነሳው እግዚአብሔር አብ ነው። አንተ ልጄ ነህ፣ እኔ ዛሬ ወልጃለሁ ብሎ ከሙታን ኢየሱስን አስነስቶታልና ጳውሎስ እዚህ ቦታ ላይ ምን እያለ ነው? የአብ መንፈስ በውስጣችሁ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ ውስጥ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጣል። ኩዊከን ያደርጋል፣ ቫይታላይዝ ያደርጋል ይላል እንግሊዝኛው ማለት ነው። ሕይወትን ሕያው ያደርጋል፣ ለሚሞተው ሰውነታችን ሕይወትን ይሰጣል ይላል። ስለዚህ ከዚህ ቀደም መንፈስ ቅዱስ በአማኞች ውስጥ ለዘላለም ሊኖር እንደመጣ መጽሐፍ ቅዱስን በደንብ ዳይጀስቲቭሊ ተመልክተናል። ለምሳሌ ዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ጀምሮ ያለውን ቃል ስንመለከት ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል፣ እርሱም ዓለም የማያውቀውና ሊቀበለው የማይቻለው የእውነት መንፈስ ነው አለ። ነገር ግን በእናንተ ዘንድ ስለሚሆን በውስጣችሁም ስለሚኖር እናንተ ታውቁታላችሁ አለ። ስለ መንፈስ ቅዱስ ነው እዚህ ቦታ ላይ ጌታ የሚያወራውና ብትወዱኝ ትእዛዜን ጠብቁ፣ እኔም አባቴን እለምናለሁ ለዘላለም ከእናንተ ጋር የሚኖር ለዘላለም ከእናንተ ጋር የሚኖር ከተቀበላችሁበት ጊዜ ጀምሮ ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋልና ይህም አጽናኝ ዓለም አያየውም አያውቀውም ሊቀበለውም የማይቻለው የእውነት መንፈስ ነው አለና ነገር ግን በእናንተ ዘንድ ስለሚሆን በውስጣችሁም ስለሚኖር እናንተ ታውቁታላችሁ አለ። ደቀ መዛሙርቱ ማለት ነው። እዚህ ቦታ ላይ ጌታችን ኢየሱስ ክርስቶስ ዓለም ብሎ የሚያወራው ክርስቶስ ኢየሱስን ያልተቀበሉትን ሰዎች ሲሆን እናንተ ብሎ ደግሞ የሚያወራው ደቀ መዛሙርቱን እርሱን የተቀበሉትን በእሱ የሚያምኑትን የእሱ ተከታዮችን ነው። እናንተ ታውቁታላችሁ፣ ዓለም አያውቀውም አይቀበለውም፣ ዓለም አያየውም አለ። እናንተ ግን ታውቁታላችሁ። ለምን ሲባል በውስጣችሁ ነው የሚኖረው አለና ስለዚህ እዚህ ቦታ ላይ ጳውሎስ ምን እያለ ነው? ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር፣ ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ፣ አያችሁ፣ በእናንተ ውስጥ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ምን ይሰጣል አለ? ሕይወት ይሰጣል። ስለዚህ መንፈስ ቅዱስ እዚህ ቦታ ላይ በጣም ጥልቅ የሆነ ነገር ጳውሎስ ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ይላል። አሁን ጥያቄው ክርስቶስ ኢየሱስን ከሙታን ያስነሳው እግዚአብሔር አባታችን ነው። ነገር ግን መንፈስ ቅዱስ አንተ ውስጥ አለ ወይ ነው? አንቺ ውስጥ አለ ወይ ነው? መንፈስ ቅዱስ በውስጣችሁ እንዳለ እርግጠኛ ከሆናችሁ ሕይወትን የሚሰጥ መንፈስ ቅዱስ ለሚሞተው ሰውነታችሁ የሚሞት ኩላሊት፣ የሚሞት ሳምባ፣ የሚሞት ነገር በሰውነታችሁ ውስጥ ቢኖር እንኳን ለዛ ሰውነታችሁ ሕይወትን የሚሰጥ ቫይታላይዝ የሚያደርግ ኩከን የሚያደርግ ለሚሞተው ሰውነታችሁን ሕይወትን ይሰጣል
አያችሁ በመንፈሱ በእናንተ ውስጥ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጣል ያለው ጳውሎስ እዚህ ቦታ ላይ የሚያወራው ማለት ነው። ስለዚህ ከዚህ ቃል የምንረዳው ምንድነው? የሚሞተው ሰውነት መንፈስ ቅዱስ በእኔ ውስጥ እስካለ ድረስ ሕያው ይሆናል ማለት ነው። የሚሞት ሞቶ የሚቀር ሞቶ የሚበሰብስ ኩላሊት ሞቶ የሚቀር ልብ፣ ሳምባ የሰውነት ክፍል የለኝም ማለት ነው። ምክንያቱም ክርስቶስን ከሙታን ያስነሳው የእርሱ መንፈስ በእናንተ ውስጥ ቢኖር አለ ጳውሎስ ቢኖር። ስለዚህ the question አሁን ጥያቄው መንፈስ ቅዱስ አንቺ ውስጥ አለ? መንፈስ ቅዱስ አንተ ውስጥ አለ? እርግጠኛ ነህ አለ ብለህ የምታምን ከሆነ ጌታ ኢየሱስ ክርስቶስ እንግዲህ ተናግሯል። ብትወዱኝ ትእዛዜን ጠብቁ፣ እኔ አባቴን እለምናለሁ ለዘላለም ከእናንተ ጋር የሚኖር ሌላ አጽናኝ ይሰጣችኋል አለ። እሱም ዓለም አያየውም ዓለም አያውቀውም ሊቀበለውም የማይቻለው የእውነት መንፈስ ነው። ነገር ግን በእናንተ ዘንድ ስለሚሆን በውስጣችሁ ስለሚኖር እናንተ ታውቁታላችሁ አለ። ዓለም አያየውም ዓለም አያውቀውም ሊቀበለውም አይቻለውም አለ። ነገር ግን እናንተ ታውቁታላችሁ። ለምን ሲባል በውስጣችሁ ነው የሚኖረው አለ። ጌታችን ኢየሱስ ክርስቶስ ማለት ነው። ኢየሱስ ለዘላለም ጌታ ነው። እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም፣ እኔ ብሄድ ግን እሱ ልክላችኋል። አያችሁ መንፈስ ቅዱስ በዓለ 50 ቀን በሙላት ወደ ምድር እንደመጣ ግልጽ ነው። ወደ ምድር መጥቶ ደግሞ ሰዎች ቸርች ቤተክርስቲያን ብለው በሰሩት በሰው እጅ በተሰራ መቅደስ ህንፃ ውስጥ አይደለም መንፈስ ቅዱስ የሚኖረው። መንፈስ ቅዱስ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ አይመጣም፣ እኔ ብሄድ ግን እሱን እልክላችኋለሁ ብሎ ጌታችን ኢየሱስ ክርስቶስ የተናገረው አጽናኝ የተባለው ለቤተ ክርስቲያን ለአማኞች አጽናኝ የተባለው ለቅዱሳን አጽናኝ ሌላ አጽናኝ የተባለው መንፈስ ቅዱስ በአማኞች ውስጥ እንደሚኖር ነው ጌታ ኢየሱስ ክርስቶስ የተናገረው። ጳውሎስም አንደኛ ቆሮንቶስ ምዕራፍ 3 ላይ ቁጥር 16 ላይ ደን ስንመለከት የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንደሚኖርባችሁ አታውቁምን ይላል። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ በውስጣችሁ እንደሚኖር አታውቁምን? ጊኖስኮ አታረጉ? የእግዚአብሔር ቤተ መቅደስ ናችሁ፣ የእግዚአብሔር መንፈስ በውስጣችሁ ነው እየኖረ ያለው እያልን ጳውሎስ እዚህ ቦታ ላይ ማለት ነው። ኢየሱስ ለዘላለም ጌታ ነው። ስለዚህ መንፈስ ቅዱስ በውስጣችሁ እንዳለ እርግጠኛ ከሆናችሁ ለሚሞተው ሰውነታችሁ እግዚአብሔር አባታችን በመንፈስ ቅዱስ አማካይነት ምን ያደርጋል? ሕይወትን ይሰጣል፣ ያው ያደርጋል። ኦ ፕሬዝ ጋባላ ቴኬቴሌብራዲያ ፕሬዝ ዘ ሎርድ። ይሄ ወንድሞቼ እጅግ በጣም በክርስቶስ ኢየሱስ እግዚአብሔር ለሰው ልጆች ካደረጋቸው በተለይ ለቅዱሳን ካደረጋቸው በጣም ትልቁ ነገር ይሄ ነው፣ ከየትኛውም ነገር የሚበልጥ ማለት ነው። ነገር ግን ክርስቶስ ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ውስጥ ቢኖር ልክ ይህ በያዝኩት የማይክ ቦክስ ነው ወይም ፓወር ባንክ ነው። ልክ ማይኩ በዚህ ፓወር ባንክ ውስጥ ነው ቻርጅ የሚደረገው እና ይሄ ማይክ በዚህ ውስጥ ነው ያለው። ልክ እንደዚህ ጳውሎስ ምን እያለ ነው? ነገር ግን ክርስቶስ ኢየሱስን ከሙታን ያስነሳው የእርሱ መንፈስ ልክ እንደዚህ እንደ ማይኩ በእናንተ ውስጥ ቢኖር ልክ ራሳችሁ እንደዚህ እንደ ፓወር ባንኩ አስቡት። እንደ ፓወር ባንኩ ራሳችሁን አስቡ። መንፈስ ቅዱስን ደግሞ እዚህ ፓወር ባንክ ውስጥ እንዳለ እንደ ማይኩ አስቡ። ጳውሎስ ምን ያለ ነው? ነገር ግን ክርስቶስ ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ውስጥ ቢኖር በእናንተ ውስጥ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ምን ያደርጋል አለ? ሕይወትን ይሰጣል። ስለዚህ መንፈስ ቅዱስ በውስጣችሁ እንዳለ እርግጠኛ ከሆናችሁ እንደ ክርስቲያን ለዚህ ነገር በጣም ቫልዩ መስጠት አለባችሁ። ለዚህ ነገር በጣም ትኩረት ልትሰጡ